እረ መንግስት ያለ እረ ወገን ያለ። ከጊዜ ወደ ጊዜ ግን የወንድ ልጅ ፈተና በጣም እየጨመረ መጥቷል። በተለይ በዚህ ዘመን ለወንድ ልጅ ፈተና የሚሆኑት ነገሮች በጣም በተለይ በሴት ልጅ በኩል በጣም እየጨመረ መጥቷል። ክለብ ላይና እንዲሁም የተለያዩ መዝናኛ ቦታዎች ላይ ለመሄድ በጣም አስቸጋሪ ጊዜ ነው። የሚደረጉ ድርጊቶች፣ የሚለበሱ ልብሶች፣ ሴቶች በተለይ አርቲስቶች ደግሞ ኮንሰርት ምናምን አዘጋጅተው ወይም ደግሞ ናይት ክለብ ላይ ተጋብዘው የሚመጡ ሰዎች በጣም ለወንድ ልጅ በጣም አስቸጋሪ ፈተናዎች ናቸው። በተለይ ትዳር ላይ ላሉ ወንዶች እንዲሁም ቀጣይ ትዳር እንመሰርታለን ብለው ለሚያስቡ ወንዶች በጣም አስጊ እየሆነ መጥቷል። ያለ ምክንያት አይደለም እኮ ላጤ ቁጥር እየጨመረ የመጣው። ወንድ ልጅ ጊዜውን የሚያሳልፈው ብዙ ጊዜ ላውንች ነው፣ የሚሄደው መዝናኛ ክለብ ነው። እዛ ላይ የሚያቸውን እንቅስቃሴዎች፣ የሚመጡት አርቲስቶች፣ አለባበሳቸው፣ አመጋገባቸው ሚስቱን ጥሎ እንዲሸፍት አልባሌ ቦታ ያልሆነ ቦታ ላይ ጊዜውን እንዲያሳልፍ እያደረገው ነው። በጣም እንዴ ደግሞ ይቺ ከየት ነው የመጣችው? ከቅርብ ጊዜ ወዲህ የምትለቃቸው ቪዲዮዎች፣ የምትፖስታቸው ፖስቶች ከኢትዮጵያ ያፈነገጠ ሙሉ በሙሉ በጣም አስቸጋሪ የሆነ ወንድ ልጅ ፈተናው በዛበት። በየመንገዱ፣ በየታክሲው፣ በየመዝናኛ ቤቱ የወንድ ልጅ ድክመት ደግሞ የሴት ልጅ ገላ መሆኑ ይታወቃል። ገንዘብ እንኳን መያዝ አልቻለም እኮ ይህን እያየ ገንዘብ መሰብሰብም ሴቭ ማድረግም ትዳር መመስረት ልጅ ማሳደግ አልቻለም። በወሲብ የተጠመደ ላይፍ፣ የፖርኖግራፊ ላይፍ ነው በቃ እየኖረ ያለው ወንድ ልጅ። አሁን ኢትዮጵያ ጀምሮ እስካሁን ውጭ ላይ ነበር የምናየው፣ ሙሉ በሙሉ ኢትዮጵያ ውስጥ ገብቷል። በተለይ አርቲስቶች፣ ላውንች ላይ የሚመጡ አርቲስቶች ተጋብዘው የሚሆኑ ኮንሰርት ላይ ምናምን የሚለብሱት አለባበስ፣ ወንድ ልጅ ደግሞ ስስብልቱ ነች ሴት ልጅ እሷን ገላ እያየ ገንዘቡን ይጨፈጭፋል። የምን ሚስት የምን ልጅ ጠዋት ራሱን የሚያገኘው ኪሱ አካውንቱ ዜሮ ሆኖ የማይሆን ቦታ ላይ ወድቆ ነው የሚያገኘው። ራሱን ቤት እንኳን መግባት አይችልም። አረ ለወንድ ልጅ እናስብለን፣ ለወንድ ልጅ በወንድ ልጅ አምላክ፣ ሴቶች በወንድ ልጅ አምላክ። እውነት ይህን አለባበሳችሁን እንደ ድክመታችን እያወቃችሁ እንደዚህ ግልጥልጥ ብላችሁ ታጥቦ የተሰጣ ጨርቅ መስላችሁ የምትመጡ። በተለይ ደግሞ አሁን ሰሞኑን በተለያዩ ላውንቾች፣ ክለቦች ማን ነበረች ሚላት ነው ማንም ትባል ልጅ ያዙ ይልቀቁኝ ብላ ለምን በባዶ ትንሽ አትመጭም? ለምን ይችን መሀል ወገብሽ ላይ ያለችውን ጭራሽ ጥለሻት እኛም አብረንሽ እንድናብድ እብድ ነሽ ብለን አብረን እንድናብድ ለምን በባዶ ገላሽ አትመጭም? እኛም በስሙ እብድ ነሽ ብለን እኛም ስላበድን አብረን እናብዳለን። ወንድ ልጅ በጣም ደካማ መሆኑን የተረዳሁት አሁን ነው። በየላውንቹ በየክለቡ ስትሄድ ቀረብ ብሎ መቀመጫና የእሷን የተለየ ነገር እኮ የለውም። ከአጠገብ ካለችው ከሚስትህ ከአጠገቤ ካለችው ከፍቅረኛ የተለየ ገላ የላትም እኮ። የእሷ በአደባባይ ተገልጦ ስለታየ ብቻ ነው። ምንም ወንድ ልጅ ተበልተሃል፣ ወንድ ልጅ ተበልተሃል። በዚህ ዘመን ምንም ገንዘብ እንዳይኖርህ፣ ምንም አስተሳሰብ የተሻለ አስተሳሰብ እንዳይኖርህ በዱቄት የሆነ ትውልድ እንድንሆን የተደረግነው። ታብዳለህ ብራዘር፣ ታብዳለህ። ህዝቤ እዛ ተሰብስቦ በቃ ቤቱ የሚያድር አይመስልም። ህዝቤ እዛ ነው የሚያድረው። በቃ ያለ የሌለው እየጨፈጨፈ ያለ የሌለውን ሲጨፈጭፍ ነው የሚያድረው። እዛ ስቴጅ ላይ ወጣ የምትገላለጠዋን ሴት እያየ አንዴ ጡቷን ታሳያለች፣ አንዴ ቂጧን፣ አንዴ እግሯን ታነሳለች። እዩት እስኪ አሁን ይህ ቪዲዮ በጣም አያሳዝንም? አሁን ለወንድ ልጅ አሁን ፊት ለፊቱ ወንድ ልጅ ቁሞ አሁን እንደዚህ ማሳየት አሁን አረ እንተሳሰብ እንኑር። እኛ ወንዶች ካልኖርንም እናንተ መኖርም አትችሉም። በጋራ ተሳስበን ስንኖር ነው። እየተገላለጣችሁ እኛ የማይሆን ቦታ እየከተታችሁ ህይወታችን መስቀልቅሉን አታውጡት። ኧረ እባካችሁ ማሩን እባካችሁ። እኛም የተሻለ ደረጃ ስንደርስ የተሻለ ህይወት ሲኖረን፣ የተሻለ ገንዘብ ሲኖረን፣ የተሻለ አስተሳሰብ ሲኖረን እኮ ጥቅሙ ለእኛ ብቻ አይደለም ለሴቶችም ጭምር። ትውልድ እየሞተ ነው። ዱቄት የሆነ ትውልድ ነው ያለው። ሀገራችን የት እያቀናች እንደሆነ የት እያመራች እንደሆነ በቃ ትውልድ እንዳለ ዱቄት ነው። ለምንም የማይሆን ትውልድ እየሆነ ነው ያለው እኮ። በተለይ ላውንቾች ላይ የተለያዩ ቦታዎች ላይ ከሴቶች አለባበስ፣ ካመጋገባቸው፣ ካካሄድ፣ አጠቃቀማቸው፣ ከንግግር ከምን ጀምሮ
ደግሞ እግሯን እያነሳች እዛ ውስጥ ምንድነው የምታሳየን? ምን አለ አሁን? ምን የተለየ ነገር አለ? ደግሞ እኔ እኮ የሚያሳዝነኝ እዛ ፍጥጥ ብሎ በቃ ካሜራ ደቅኖ አይናይን የሚዩ የስልክን ካሜራ ደቅኖ አይናይን የሚዩ ነው የሚገርመኝ። እኔ እኮ በቃ በጣም የሚያሳዝነው ኧረ ህዝቤ፣ ኧረ ህዝቤ አሟሟታችን እየከፋ ነው። አሟሟታችን እየከፋ ነው እውነት።